ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይ። ውድ የአምራል ሚዲያ ተመልካቾቻችን ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቆዩ። በዛሬው ዕለት ታህሳስ 26 ቀን 2018 ዓ.ም ወይም ዲሴምበር 5 2025 ከአማራ ፋኖ ጋር በተያያዘ የወጡት ዋና መረጃዎች እነዚህ ናቸው። የሰላም ስምምነት ተፈረመ መባሉ፣ በአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት በተባለ ቡድን መካከል ቋሚ የሰላም ስምምነት መፈረሙ ተዘግቧል። ፈራሚዎቹ ስምምነቱን የፈረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የፋኖ ድርጅቱን ወክለው ካፕቴን ማስረሻ ሰጤ ናቸው። የስምምነቱ ይዘት ልዩነቶቹን በሰላማዊ መንገድ ለመፍታትና ግጭቶችን ለማስቆም የተደረገ ስምምነት እንደሆነ በመንግስት በኩል ተገልጿል። የአፍሪካ ህብረት እና የኢጋድ ተወካዮችን በስምምነቱ ላይ እንደተገኙ ተነግሯል። የቀጠለው ውጊያና የሌሎች ፋኖችን ማቋም ምንም እንኳን የስምምነት ቢፈረምም በሌሎች የፋኖ አደረጃጀቶችና በመንግስት ኃይሎች መካከል ግጭቱ አሁንም እንደቀጠለ የሚጠቁሙ መረጃዎች አሉ። ልዩነቶች አንዳንድ የፋኖ አመራሮች ወይም ቡድኖች ከዚህ ስምምነት ውጪ እንደሆኑና ትግላቸው እንደሚቀጥሉ እየገለጹ ነው። የመንግስት መገናኛ ብዙሃን ከፊል የፋኖ አባላት እጅ እንደሰጡ ሲዘግቡ፣ የፋኖ ደጋፊዎችና ሌሎች ምንጮች ደግሞ ይህንን ውድቅ በማድረግ ውጊያው በተለያዩ ግንባሮች በተለይም በጎጃም በወሎና በጎንደር አካባቢዎች እንደቀጠለ ይገልጻሉ። ግጭቶች ከሰሞኑ በተለያዩ ዞኖች ለምሳሌ በሰሜን ወሎ፣ በምዕራብ ጎጃምና በሌሎችም ከባድ ውጊያዎችና የድሮን ጥቃቶች እንደነበሩ የሚጠቁሙ ሪፖርቶች አሉ። ዓለም አቀፋዊ ትኩረት ጉዳዩ ዓለም አቀፋዊ ትኩረት እየሳበ መጥቷል። እንግሊዝን ጨምሮ አንዳንድ ምዕራባውያን ሀገራት በክልሉ ስላለው የሰብአዊ መብት ሁኔታና ግጭት መባባስ ስጋታቸውን እየገለጹ ነው። ዓለም አቀፍ ተቋማትን ግጭቱን በሰላም ካልተፈታ በቀጠናው ላይ ሊያስከትል የሚችለውን ቀውስ በተመለከተ ማስጠንቀቂያ እየሰጡ ነው። የዛሬው ዋና ዜና በአንድ በኩል በከፊል የሰላም ስምምነት መፈረሙ ሲሆን፣ በሌላ በኩል ግን ዋናው የትጥቅ ትግልና ግጭት አሁንም መሬት ላይ እንዳልቆመ የሚያሳዩ መረጃዎች አሉ። ሁሉም የፋኖ አደረጃጀቶች በዚህ ስምምነት ውስጥ መካተት አለመካተታቸውም አጠያቂ ሆኖ ተገኝቷል። ሰለንት መልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሁለቱ የፋኖ መዋቅሮች መሃል እየተካሄደ ያለው ወደ አንድነት የመምጣቱ ሂደት ወደ ማጠቃለያ ምዕራፉ ላይ መድረሱ ተገለጸ። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋሕድ ሲያደርጉት የነበሩትን ውይይት በማጠናቀቅ ወደ አንድነት ለመምጣት የጀመሩትን ጉዞ በቅርቡ አጠናቀው መግለጫ እንደሚሰጡ ይጠበቃል። በተለያዩ አውደ ግንባሮች ሁለቱ መዋቅሮች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ የሚያደርሱትም ጥቃት ተጠናክሮ ቀጥሏል። በተለያዩ ቀጠናዎች የሚደረጉት ውጊያዎች በቀጠለበት በዚህ ሰሞንም የአገዛዙ ሰራዊት አባላት በከፍተኛ ቁጥር እጃቸውን እየሰጡ ይገኛሉ። በጥምር ጦር ውስጥ ያሉት የአድማ በታኝ የሚሊሻና መደበኛው የመከላከያ ሰራዊት አባላት መሳሪያቸውን እየያዙ በቡድን እየሆኑ ወደ አቅራቢያቸው የፋኖ ቀጠና በመግባት እጃቸውን በመስጠት ላይ መሆናቸውን ያገኘናቸው መረጃዎች ያመለክታሉ። በወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ ከዘውትር ተሳታፊያችን የሚቀርቡ መረጃዎችን ቀጥለን እንሰማለን። በማዕከላዊ ጎንደር በጎንደር በዋናነት በአዲስ ዘመን አቅራቢያ በሚገኙ ሚካኤል ደብር ተብላ በመጠቀስ ቀበሌ ቀበሌ እንግዲህ ለሶስት ተከታታይ ዓመታት የፋኖ ኃይሎች ይዞታቸውን ሳያስደፍሩ የመጣውን ኃይል በተደጋጋሚ ጊዜ እየመከቱ እየመለሱ ያችን ቦታ ወደ በለሳ ወደ አርባያ እንዲሁም ወደ ሰቆጣ አካባቢ ወደ ላሊበላና ወደ ጋሸና አካባቢ የመውጫ ቁልፍ ስትራቴጂ ቦታ ነች። ሲያስፈልግም ደግሞ ወደ ደቡብ ጎንደርና ከባህር ዳር ወደ ጎንደር ከተማ በሚወስደው የአስፋልት መንገድን ለመቆጣጠርና ለመቁረጥ በጣም በቅርብ ርቀት የምትገኝ እጅግ በጣም ወታደራዊ ጠቀሜታዋ የጎላ ከተማ ነች። እቺ ሚካኤል ደብርን ለመቆጣጠር የፋኖ ጠንካራ ይዞታ ከዚህ እየተወረወሩ በጣም በከፍተኛ ደረጃ ጉዳት እያደረሱብን ነው በማለት በአምስት አቅጣጫ በሌሊት ከበባ ለመፈጸም ከአዲስ ዘመን በዘርጣ አስታ በኩል አድርጎ ወደ ሚካኤል ደብር ለተንቀሳቀሰ አንድ ኃይል አለ። ሁለተኛ እንዲሁም ከአዲስ ዘመን ጣራ ገዳምን አድርጎ አርኖ ጋርኖን አቋርጦ ወደ ሚካኤል ደብር እንቅስቃሴ ያድርጓል። ሌላው ከጸዳ በአርኖ ጋርኖ አድርጎ ሶስተኛ ክፍለ ጦር ተንቀሳቅሶ ነበረ። በአራተኛ ደረጃ ከደጎማ እንዲሁ ወደ ሚካኤል ደብር ሄደ ክፍለ ጦር አለ። በአምስተኛ ከአርባያ በለሳ ወደ ሚካኤል ደብር ጉዞ የበላይ ዘለቀ እዝን ለመምታት ዳግማዊ ቴዎድሮስ አምስተኛ ኮር በመልሶ ማጥቃት ከፍተኛ ውጊያ ማድረግና ይህን ቦታ ላለማስደፈር ትንቅንቅ እያደረገ እንደሚገኝና እስከ አሁን ሰዓት የደረሰኝ መረጃ በተለይ በሶስት አቅጣጫ የመጣው ከአዲስ ዘመን
አድርጎ በአስታ በኩል የሄደው ኃይል እንደተጎዳና ሌላ ተጨማሪ ኃይል ሊመጣለት ባለመቻሉ ለማጥቃት የሄደው ኃይል በአስታ በኩል የተከበበውን ኃይል ከምት ለማዳን ራሱን ወደ መከላከል እንዳወረደ ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ እንግዲህ በጎጃም 105ኛ ኮር 55ኛ ክፍለ ጦር በአቸፈር ወንድዬ አውትሌት ተብላ በምትጠቀሰው ከተማ ለመቆጣጠር የወጣው የአገዛዙ ጦር በመልሶ ማጥቃት ጉዳት ደርሶበት ወደ አቸፈር ወንድዬ ከተማ እንደተመለሰ ነው መረጃዎች የሚያመላክቱት። በውጊያ እየተደረገ ባለበት ሰዓት ሌላው ኃይል ተጨማሪ ኃይል ሂዶ የተጨማሪ ውጊያ እንዳያደርግ በባህር ዳር በቅርብ ርቀት የምትገኘው ጭንባ ከተማ ላይ የፋኖ ኃይሎች ጥቃት በመፈጸም ከፍተኛ የሆነ ተጋድሎ ሲያደርጉ መዋላቸውንና እችንን አውትሌት የምትባለውን ላለማስደፈር ከፍተኛ ተጋድሎ ካደረጉ በኋላ የመጣውን ኃይል መክተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ በቆቦ ወረዳ አዲስ ቅኝ በተባለ ቦታ ላይ ከባድ ውጊያ መደረጉና ለማጥቃት የተንቀሳቀሰው ኃይል ተመቶ መሸሹን ለማወቅ ተችሏል። በተለይ ዳውንትንና ፀሐይ መውጫን ለመቆጣጠር እና የምስራቅ አማራን ኮርን ለመምታት ከፍተኛ ጥረት ያደረገው የአገዛዙ ጦር ከደጋው መብረቅ እንዲሁም ከምስራቅ አማራ ኮር 2ና ከዞብል አምባ ክፍለ ጦር የተወጣጡ ኃይሎች ከፍተኛ የሆነ ጉዳት እንዳደረሱበት ለማወቅ ተችሏል። የመንግስት ከፍተኛ ቁጥር ያለው ኃይል ድላንታንና ፀሐይ መውጫን ለመቆጣጠር ከተንታ ተነስቶ በወገል ጤና በኩል አድርጎ እንቅስቃሴ ያደረገ ቢሆንም በተደረገው ውጊያ ወታደራዊ መኮንኖችን ጨምሮ በርካታ የሰራዊቱ አባላት እንደተመቱበት መረጃዎችን ለማግኘት ይችላል። ከጋሸና እንዲሁም ከኮን ወደ ዳውንትና ወገል ጤና ተንቀሳቅሶ ለማገዝ የሄደው ኃይል ከተሞችን መቆጣጠር ሳይችል ቀርቶ ተመቶ ወደ ጋሸና ከተማ አፈግፍጎ እንደተመለሰ መረጃዎች ያመላክታሉ። ተጨማሪ ኃይል ከጋሸናና ከኮን የሄደው ኃይል የተመታውና ጉዳት የደረሰበት ኃይል ሌላ መከላከል ይችልለት ኃይል ባለመኖሩ በጋሸና ኮንክሪት ምሽግ ውስጥ ራሱን ቀብሮ ወደ መከላከል መግባቱን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በአማራ ክልል በምስራቅ ጎጃም ዞን በሉማሜ ከተማ የክልሉ ርዕሰ መስተዳድር አረጋ ከበደን ጨምሮ የዞንና የወረዳ አመራሮች ህዝባዊ ስብሰባ ለማድረግ 1 ሰዓት ስብሰባው ከተደረገ በኋላ ተከታታይ የሆነ የሞርተር ጥቃት በማድረጋቸው ከሉማሜ ከተማ ስብሰባውን አቋርጠው ወደ ደብረ ማርቆስ መሸሻቸውንና የክልሉና የዞን እንዲሁም የወረዳ ከፍተኛ አመራሮች በስብሰባው ላይ የነበረውን ሂደት አቋርጠው በመከላከያ ታጅበው ወደ ደብረ ማርቆስ ከተማ እንደገቡና በደብረ ማርቆስ ከተማም ህዝባዊ ስብሰባ በማለት የሀገር ሽማግሌዎችን ብቻ ጠርተው ከፍተኛ የሆነ ጭቅጭቅ ተፈጥሮ እናንተ በደብረ ኤልያስ የፈጸማችሁት ወንጀል ሳያንሳችሁ አሁንም በተለያዩ አካባቢዎች ሰራዊቱን አሰማርታችሁ ቄስና መነኩሴ ሸሆችን ሳይቀር ሴቶችን እየደፈራችሁና እየገደላችሁ ጡት እየቆረጣችሁ በማለት ከፍተኛ የሆነ ጭቅጭቅ ተነስቶ ያለ ስምምነት መበተኑንና በተለይ በመከላከያ የጦር አዛዡ ቢያንስ እንኳን ለልማቱ ምስጋና ማቅረብ ሲገባችሁ እንደገና መልሳችሁ ተወቅሱናላችሁ በማለት ጭቅጭቅ ውስጥ ገብተው እንደነበርና የማርቆሱን ስብሰባ ያለ ውጤት እንደተጠናቀቀ ለማወቅ ተችሏል። ይህ በእንዲህ እንዳለ ከወረታ አቅራቢያ ታንኳና ዝንጥል በተባሉ ቦታዎች ላይ የደፈጣ ጥቃት ተፈጽሞ በሁለት ኦራል ሲንቀሳቀስ የነበረ የአድማ ብተና ኃይል ጉዳት እንደደረሰበት ለማወቅ ተችሏል። በሌላ አቅጣጫ በፋግታ ለኮማ ወረዳ አዲስ ቅዳም ከተማ አቅራቢያ በተደረገ ከፍተኛ ውጊያ ከፍተኛ ክሳራ የደረሰበት የአገዛዝ ጦር ውጊያ አበላሽታቸዋል በሚል መስመራዊ መኮንኖችን መረሸኑን መረጃዎች ያመላክታሉ። ከአዲስ ቅዳም ወጥቶ ወደ ድማማ ሲጓዝ የነበረው የአገዛዙ ጦር ከፋኖ ኃይሎች ከፍተኛ የመልሶ ማጥቃት ደርሶበት ወደ አሸዋ ወደ ተባለች መሸሽቱን ለማወቅ ተችሏል። በትናንትናው ዕለትም እንዲሁ በሽንዲ ወረዳ ከፍተኛ ውጊያ እየተደረገ ሲሆን ከማንኩሳ አቅራቢያ ከምዕራብ ጎጃም ዋና ከተማ 15 ኪሎ ሜትር ርቀት ላይ የምትገኘው ዛባ ጽዮን የምትባል ቀበሌ ላይ የፋኖ ኃይሎች ሰርገው በመግባት በአድማ ብተናና በመከላከያው ላይ ከፍተኛ ጉዳት ማድረሳቸውን መረጃዎች እያመላከቱ ይገኛሉ።